ከመጀመራችን በፊት ግን ለሙዚቃ አንዴ ለጥበብ የህሊና ጸሎት እናርግላት። የህሊና ጸሎት እናረጋለን። የህሊና ጸሎት ሁላችንም የህሊና ጸሎት። እሺ ሁላችንም የህሊና እሺ። ወደ ስብሰባው አንድ ሐሳብ መጣልኝ። እቺ መከረኛ ሀገራችን ካፈራቻቸው አሰቃቂ ዘፋኞች ውስጥ የትኛው ከሁሉም የባሰበት ክፉ ዘመንን የሚያስመኝ ይህንን ዘፈን ከምሰማ ከሰማይ መብረቅ ወርዶ በመታኝ ይህንን ዘፈን ከምሰማማ ዘሆን ብልቴ ላይ ሰርከስ ይስራብኝ የሚያስብለው ዘፋኝ ማን ነው የሚለውን ለማወቅ ፈለኩኝ። ዘፈኔ እንደዚህ ዓለም ላይ ፓንዴሚክ ይሁን እናስቤም አልቀረሁም። አንድ ቀን ስራ ፈትቼ እነዚህን አስደናቂ ሙዚቀኞችን ዘፈን ሰብሰብኩኝና መስማት ጀመርኩ። ገሃነም እንዴት ነው ብላችሁ የምትጨነቁ ሰዎች ካላችሁ እኔ የሰማኋቸውን እነዚህን ዘፈኖች በተርታ ሳታቋርጡ ብታዳምጧቸው ገሃነም እንዴት እንደሆነ ይገባችኋል። በነገራችን ላይ አንተ መናገር ፈልጌ አይደለም እኔ ከሞት ነው የሚሻለኝ። እና ከሁሉም የባሰውን ዘፈንና ዘፋኝ እንዲህ አድርገን ደረጃ መንሰጣቸው ይሆናል። ደረጃው ይሄንን ይመስላል። ከታች ያለው ደረጃ ጽኑ እስራት ይላል። እዚህ ማስገባቸው ዘፈኖች ዘፈናቸው መጥፎ ከመሆኑ የተነሳ በፍርድ መጠየቅ አለባቸው ብዬ የሚያስባቸው ናቸው። ጆሮን ቆረጦት ውስጥ የሚገቡት ዘፈኖች ደግሞ ትንሽ የሚሻሉ ናቸው በትንሹ። ለምሳሌ ጥሩ ሆክ ያለው ምናምን ቂጥ የሚለው ላይ የገቡ ዘፈኖች ደግሞ መጥፎ ሆነው ግን አንድ ደና ነገር ያላቸው፣ ለምሳሌ የቪዲዮ ኳሊቲ ወይም ጭፈራው የመሳሰሉት ጥሩ የሆነ ማለት ነው። የቀሩት ሁለት ውስጥ የሚገባ ያለ አይመስለኝም። ግን አይጎዳም ውስጥ የሚገቡት ደግሞ ታክሲ ውስጥ በሰማቸው ከታክሲው ዘለህ ውረድ የማያስብሉኝ ናቸው። ዋው ደግሞ አሪፍ ናቸው ማለት ነው። ብቻ እንዲህ ካልና ይቀር ከዚህ መሰቅሰቂያን ጀምርና የዘፈኑ ርዕስ ድክምክም ይላል። እስቲ በልቀጥል አደናቁረን ደግሞ እንግዲህ አንቋር እንጂ እንደለመደብን እንሰማሃለን። ምን አማራጭ አለ? አልኩኝ እኔ ይቅር በቃ ሁሉን ነገር ትቼ አንቺስ ምነው በዝምታ ጸንተሽ እስከመቼ ተጀመረ። ያንተ ከፍቅረኛ ጋር መለያየት ሰበር መረጃ ተብሎ በዜና ቀረበ ነው የምትለው አሁን? ደግሞ ከታች የተጻፈው ምን ማለት ነው? እንግሊዝኛ ጉድሽ ፈላ። ጆሴ የቻናሉ ስም ነው ወይስ ያንተ ስም ነው? አልገባኝም። ምን ማለት ነው? ቆይ እንደ ፈረንጆች አክት ማድረጋችሁን እኮ ተቀበልን። ምን አለበት ግን የምታውቁትን አማርኛ ብታወሩ? ወይ መከራ፣ እንግሊዝኛ እኮ ፍዳውን በላ እናንተ። በዛ እጅጃ ነው በዛ ወገኛ ነው እናንተ። አሁን እንደው ማን ይሞትችን የምታክል ወደ ላንተ ችላ ነሳት። እውነቴን ነው። የሰው ልጅ እንደዚህ የኮሽና ቢላዋ ይመስላል ብዬ አስቤ አላቅም ነበር። የሚገርም እኮ ነው በእናታችሁ። ተጸጽቼ ደስታና ይቅር ብለሽ አርጊኝ ቀና አርጊኝ ቀና ቤት ታይጂ አረደው። አሁን እቺ ደግሞ ቀኔ መሆኗ ነው አይደለ? አርጊኝ ቀናና አርጊኝ ቀና። ይሄንን ሰምና ወርቅማ አለቃ ገብረሃና ቢሰሙት ኖሮ እኔም ብሎ ባለቀኔ ብለው በሐዘን ጢቅ ያረጉ ነበርባቸው። አዲስ በተሰራው በአውራ ጎዳና የምስኪኖች እናት አበበች ጎበና ወይ መታ ቂንቅያሜን አርገሽ ድልስ ጭንበቃ አንድ ድል አስታራቂ ምናምን አከገን ሲጀምር ለምን ተጣላችሁ? በምን ምክንያት? እነዚህን ግጥሞች ቆይ የሚጽፋቸው ማን ነው? ትግረኛ የሚለው ሰውዬ ባይኖር ኖሮ እኮ እስካሁን ዘፈኑን ዘግቼው ነበር። አንተ ሙዚቃን እንዲህ በፊት ጠረባ አውርደ ሲቃ አስባልከት እኔም አንቺም አጥፍተናል ብንታረቅ ምን ይለናል ይሻለናል። ምንድን ያጠፋችሁት? ቆይ ቅድም ልታዘላት ስትል ፈሳችብህ እንዴ? ነው አንተ መሸከም አቅቶ ሱሪና ራስከው? ይሄ ቅዘና የሰው ቅዘና ጥፋቱ ምንድን ነው? ማሪን ካለ ጥፋተኛው ይሻለኛል በፊተኛው ኪል በእልልታ ክምክም አለ ልቤኔ አፍቅሩ ባሰና በኔ ክምክም አለ ልቤኔ አፍቅሩ ባሰና በኔ። የዘንድሮ ክሊፕ ሽማግሌ ካልጨፈረበት አይጥማችሁና በምን እንደተጣሉ ሳይታወቅ ታረቁ። ይጎርማል እኮ አሁን አረጋኝ ነው ዳጅ። ይሄንን ዘፈን መስማት ሊያልቅ 30 ደቂቃ የቀረውን ፊልም እንደማየት ነው። ደስ የሚል ይመስላችኋል እኮ ግን ምን እየተካሄደ እንደሆነ አይገባችሁም። ያሳዝናል፣ በጣም ያሳዝናል። ብቻ እስቲ ደረጃ እንስጠው። አንድ ጥሩ ነገሩ ትግረኛው ደስ ይላል።
ከዚህ ውጪ ክሊፑ ለዘፈኑ ምንም የሚጨምረው ነገር የለም። ሴቶቹ ቂጣቸውን ያገላብጣሉ፣ ወንዶቹ ይሽለጠለጣሉ። የሚያሳዝነው በጣም የሚያሳዝነው እኛ ጭቃ ቤታችን ውስጥ ቁጭ ብለን እነዚህ የኩባ ሲጋራ የመሰሉ ሰዎች እንደዚህ ሲለፋደዱብን ማየታችን ነው። አማርኛው ፓርት ብቻ ቢሆን በእርግጠኝነት ጆሮዬን ቁረጡት ነበር። ትግረኛው ፓርት ግን ወደ ቂጥ ከፍ ያደርገዋል። ይሻል ዶማ አሪፍ ነው። ቀጥል እስቲ። ገና ዘፈኑ ሳይጀምር ስንት የሚያስቅ ነገር ተከሰተ። እሺ እቺን የ40 ዓመት ጎልማሳ ይዟት ሲያመልጥ ተይዞ ታሰረ። ከዛ እስር ቤት እያለ ይሄ ልጅ የግድያ ሙከራ አረገበት። አንደኛ ለምን ወጋው? መወጋቱ እኮ ጥሩ ነው፣ ግን ለምን ወጋው? ጸባቸው ምንድነው? ለምን ዋይ? ሁለተኛ ፖሊሶቹ እንዲፈጥነው የሚመጡ ከሆነ ሲወጋ የት ነበሩ? ኧረ በዳ ዋይ እስቲ ቀጥል። አይኔና አይኗ ከተራራቀ ዘመን አልፎታል ግን መናወቀ አይኔና አይኗ አንተ ዝልዝል ጥብሱ እንዴት ደስ ይላል በእናትህ። ግን በሷ ፕሮጀክተር አንተን ማየቷ ለቪዲዮ የሚጨምረው ነገር ምንድነው? እውነቴን ነው እኮ ይሄን ቪዲዮ አይቶ እንዲህ ነው ብሎ የሚያብራራልኝ ታሪኩን የሚነግረኝ ሰው ካለ ፊቴን አሳያችኋለሁ። ኧረ እባክህ ከወር በኋላ የሆነ ፖድካስት ላይ ወጣና አንተ እንዴት እናት ቤት ቁጭ ብለህ ጺምን ትላጫለህ የሚል ቪዲዮ ሰርቼ አንተ እኮ ከኔ አብደሃል። ድህነትን አራግፍ ያለ ወይኔ። ደግሞ አስተውላችሁት ከሆነ የእስር ቤቱ ብረቶች እንኳን አንድ ሰው 3 ሰው ያስወጣሉ። ምን እንዳውም መታሰር ነው የምፈልገው። ብወድሽ መቼኔ ሰለቸኛል ዛሬ ግን አልዋሽም አረኔ ሳቅቶኛል። ፈንክቼ እስር ቤትን እንድቀምስ ነው ፍላጎት። ዘፋኑን ተውት እስቲ፣ ክሊፑ ላይ ምን እየተካሄደ ነው? ማረገው እሷ ማስክ አርጋለች። ከዛ ፖሊስ ያባራቸዋል። ሌቦች ናቸው ማለት ነው መሰለኝ። እንግዲህ እንደዛ ከሆነ ፖሊሶቹ ሽጉጥ ለምን አልያዙም? ጭራሽ ደግሞ ያኛው ፖሊስ የያዘውን መብራት ይወልኝ። ምን ጉር ነው? ከሴት ልጅ ላይ ነው እንደ ሰርቃ ያመጣው? ምን አይነት ጉድ ነው ባካችሁ? ከዛ ፖሊስ ሊይዛቸው ሲል ጀረስካ ብዙ እንደ ፊልም አይቷል መሰለኝ ከፎቅ ላይ ዘሎ ተወርውሮ ድፈት። ግልግል መቼም ከዚህ ላይ ወርቃ አተርፍ ሞታል አይደለ? እዚህ ጋር ከሞትክ እንዴት ነው ታዲያ እስር ቤት የገባው? ወይ እስር ቤት ሞት ነው ምናምን እያልከን ነው? ጥበብ ምናምን ሲምቦሊዝም ምናምን ልትለን ነው? ሞት ማለት ከሷ መለየት ነው መሆኑ ነው። እንግዲህ እንደዛ ነው ሐሳብህ። በቃ ተናገር አንተ። ሞት ካሁን ተናገርክ። በቃ ሐሳብ ሰጠ፣ አጨበጨብክ አንተ። ራሴ በላ እንዲህ ስወድሽ አይገባሽም ወይ ባክሽ ተመለሽ። ወዴት ትመለስ? አንተ እኮ ነው የሞትከው። እንደዚህም ድንቁርቁር ያለ ቪዲዮ አይቼ አላቅም። እናንተ ተይ ልገላግለው፣ ግድ የለሽም እንደው ግድ የለሽም። ተይ ዳና አቶን ብዬ ልገላግለው። ዳይሬክተሩ ቆይ ጫት ዊድና ኮኬን አንድ ላይ ደባልቆ ነው እንዲወስዶ ይሄንን ቪዲዮ የሰራው። አንተ ነቀልክ እንዴ ዛሬ? አይነቅልሃል እንዴ? ምን ሆነ? ግጥሞ የተመታ ነው። የዘፋኙ ድምጽ ለዘፈንም ለሙሾም አይሆንም። በተለይ ቪዲዮን ዳይሬክት ያደረገው ሰው በወንጀል መጠየቅ አለበት። አሬን መሰየፍ ነው እንጂ ግን የመጨረሻው መጥፎ ዘፈን አይመስለኝም። ማለት ቢያንስ ዘፈኑ ግጥም አለ። ስለዚህ ጆሮን ቁረጡት ነው ይሄ። ይህን ዘፈን ታክሲ ላይ በሰማው በእርግጠኝነት እዘላለሁ። ግን ታክሲው ሃይዌ ላይ ከሆነ እንዲህ ነው ማረገው። የዚህ ወንድማችን 3ኛው ዘፈን ደግሞ በነገራችን ላይ ይላል። አቀናባሪውና ባለዜማው የሙዚቃ ቀንደኛ ጠላት የሆነው ጊሎ ካሳ ነው። ያው ቂጥ እንደሚሆን እርግጠኛ ነኝ። እስቲ ቀጥል። በነገራችን ላይ አንተ መናገር ፈልጌ አይደለም እውነት ለመናገር ማንም ከልካይ የለም። ውስጤን የበላው በትዝብት ከምቀር ወይ ጥይት ማጣት። አቤት መድኃኒዓለም። ይሄ ደግሞ ጭራሽ ግጥሙ እንኳን ቤት አይመታም። እናንተ ምን እየሆንኩ ልጠብቅሽ? ልጥ ሰማይ እየለበድኩ ልጥ ሰማይ እየለጠጥኩ ግራ ገባኝ እኮ
እኮ በላንኮ እኮ ሄደሻል እኮ በፎቶ ብልሽታ አንገት ያስደፋ ይመስልኝ ሐዘን እንባ ፍሰን ጨዋ ግጥም ነው ቤት አይመታም ከፊት እየሰጠ ኋላ የምትገማው የቱ ጋ ነው ታዲያ ሰጪ ነኝ የምትለው አሁን ይህን ቸነፈር ድምፅ ብገለው ወንጀለኛ ተብዬ ፖሊስ ፕሮግራም ላይ ነው የምቀርበው ወይስ አመቱ በጎ ሰው ነው የምባለው? እኔ የምለው ይሄ ልጅ ከኮመን ሴንስ ጋር ምን ጦርነት ነው የገባው? የሚያሳየንና የሚናገረን ነገር እኮ አይገናኝም። የሚያሳየው ቁማር ሲጫወት፣ የሚናገረው ደግሞ ከፊት ሰተ ከኋላ መቀበል ምናምን። ምን አገናኘው? አሁን ይሄን ምን አገናኘው? ምን አገናኘው እንዴ? ልንገር በአደባባይ ሳይሆን ደብቀው ሰጪውን ነው ዜሩ የሚያከብረው በነገራችን ላይ አንተ መናገር ፈልጌ አይደለም አንተ እኮ ሳክስፎን እየነፋ እኮ ካልዘፈንኩ የምትል ልጅ ነህ ዴ አራረጋጋው አባዬ ምነው ባለ ጊዜ ነኝ አልክ? የትኛው ክፍለ ከተማ ነው ላከባክ? እዚህ ጋር ደግሞ ከጀርባ ቤት ስል ማስቀመጥ ምንድነው ጥቅሙ? የራባካችሁ ግራ ገብቶቹ እኛንም ግራ አታጋቡ። ዳግም ሔዋንና አዳም ያልደረሱ ቀሚስና ሱሪ በአግባቡ ሳይለብሱ ከፍቅር በፊት ዝናን የቀመሱ ወደድኩሽ ሞትኩልሽ እየተባባሉ በቃ ልንገርህ መድኃኔዓለም መቼም ቸር እንጂ እንዳንተ ክፋትና ማላዘን ቢሆን ኖሮ እዚህ ግቢ ማዕት ያወርድብን ነበር። ልንገርህ እውነቴን ነው፣ እያካበርኩኝ አይደለም። በህይወት ዘመኔ የሰማሁት አስቀያሚ ዘፈን ይሄ ሳይሆን አይቀርም። ምንም የሚያድነው ነገር የለውም። ጭራሽ ያበሳጫል። አንተ ግጥሙ ቤት አይመታም፣ ክሊፑ ትርጉም አይሰጥ። ቢገጥም ባይገጥም እኛ ምን አገባን ብለው የዘፈኑት ነው የሚመስለው። ምን አይነት ደንዛዛ ጎደኛ ኮትላን ስክሪፕቶ ገዛ ቢገጥም ባይገጥም። ይሄ ልጅማ ከዚህ በኋላ የሙዚቃ ስቱዲዮ ውስጥ መግባት የለበትም። ከተቻለ እንደውም ድምፁ መቀማት አለበት። ይህን ዘግናኝ ድምፅህን ከጆሮ ያልፎ መተንፈሻ አካሌን በሙሉ ነው የዘጋው። ለሙዚቃ ብቻ ሳይሆን ለምርጫ ራሱ ድምፅ መስጠት የለበትም። ይሄ እኔ ግን ክርም የሚለኝ አባይ ግንድ ይዞ ሲዞር ለምን አንተን እንደተወህ ብቻ። ወይ ለመዝፈን አስበው አፉን በከፈተ ቁጥር ተቅማጥ እንዲመጣበት የሚያደርግ ነገር መንግስት መፍጠር አለበት። ኧረ እባክህ ተመልከተን፣ ህዝብህን አድን። እንደ ወረርሽኝ ልናልቅብህ እኮ ነው። በዚህ ይሄ በሰው ጆሮ ላይ የተፈጸመ ሰብአዊ ጥቃት ነው። በፍርድ ይጠየቅና ጽኑ እስራት ይፈረድበት። አልበዛም ወይ? የኛ ጆሮ መቀለጃ ነው ወይ? ዋይ ይህን ዘፈን ከነክሊፑ መንግስት እንዲያግደው፣ የዘፈነውም ሰውዬ የጥበብ ባለሙያዎችን በሙሉ እየዞረ እግራችን ላይ ወድቆ ይቅርታ እንዲጠይቅ